السلام عليكم ورحمة الله وبركاته. نبياتنا عليه الصلاة والسلام أجنو في الله تاجو تكمتوال من ناجر جن أقاتاتشو. نبياتنا عليه الصلاة والسلام تيجوت حاجة الله وينيجا بسلام نبوي متهم من فلجه نو ميلون دقاق مو بيتيجوتم علي رضي الله عنه منهم قال كافوليوت أجن الشالم لما مكرم راسو كان من تباته وجي دفرو فاطمة رضي الله عنها لما قبضني متوت ميلو قال ካፉ በፍጹም ሊወጣ አልቻለም ከዛ ግን ነብያችን አለይሂ ሰላቱ ወሰለም የውስጡን ያቁ ስለነበረ ጠጋ ብለው አይተውት ለአለከ ጅክተ ይተቅጥበ ፋጢማ ይልታል ረዲየላሁ አልይም ምንም መልስ መናገር አልቻለም ነበር የፋጢማን እጅ ለመጠየቅ ይሁን እንዴ የመጣው ብለው ሲጠይቁት አንገቱን ደፍቶ በሐያ ነዓም አው ብለው ብቻ ድምጽ ያሰማሉ ታዲያ ይሄንን ያቃሉ የውስጡን ምን ያሰበ እንደሆነ በዛ ሰዓት ያቃሉ አሊ ረዲየላሁ ዐንሁ ከነብያችን አለይሂ ሰላቱ ወሰለም በላይ የሚያቀው በዛ ሰዓት አይኖርም ከዛም መህር አለ ወይ ብለው ይጠይቁታል ምንም ገንዘብ ምንም ንብረት እንደሌለው ነብያችን አለይሂ ሰላቱ ወሰለም ጠፍቷቸው አይደለም ግን ምን ተሰጣታለ መህርህ ምንድነው ብለው ይጠይቁታል ምንም ነገር የለኝም ብለው ይመልስላቸዋል ነብያችን አለይሂ ሰላቱ ወሰለም ቀና ብለው ያዩና ግድግዳው ላይ የተቀመጠ አንድ የጦር መሳሪያ ጋሻ ያዩና ይሄስ የለህም ወይ ብለው ይጠይቁታል ይሄማ አለ ምንም ገንዘብ ግን አያወጣም ይላል ስንት ይሆናል ብለው ጠየቋቸው 4 ድርሃም ይሆናል ዋጋው ብለው ሲመልሱላቸው በቃ ይሄንን ገበያው ጥተሽጥና ወደኔ ተመልሰህና ብለው ይልኳቸዋል በዚያ ያበቃ ጋብቻቸው ቢወሰንም ለብዙ ሐዲሶች መነሻ ይሆነው አሁን ላይም ራሱ ለጋብቻ ላይ እንደሱና ምንጠቀምበት ሴት ልጅ ማስፈቀድ እዚህ ላይ ያሳየናል ነብያችን አለይሂ ሰላቱ ወሰለም ተስማምተው ጋብቻውን ዝም አላሉ ቀጥታ ወደ ፋጢማ ረዲየላሁ ዐንሃ ይሄዳሉ በዛም ነበረ የአልይን የጋብቻ ጥያቄና እንድታገባው ይጠይቋታል ነገር ግን ፋጢማ ረዲየላሁ ዐንሃ ምንም መናገር አልቻለችም ልክ እንደ አሊ ረዲየላሁ ዐንሁ በሐያ አንገቷን ደፍታ ነበረ ዝም ያለችው ይህ ግን መስማማትም አለመስማማት መሆኗን ስለማይገልጽ አልፈለግሽውም ወይ የሚል ሁለተኛ ጥያቄ እንደጋግመው ይጠይቋታል እሷም ደግሞ እንቢታ እንዳልነበር ፊቷ ላይ በነበረው ደስታና ሳቅ ያውቁና ጋብቻቸው በዚሁ ወሰናል ታዲያ አሊ ረዲየላሁ ዐንሁ ያንን የመህር ገንዘብ ማምጣት ስላለበት ገበያ ወጣል ገበያ በተቀመጠበት ማንን ያገኛል ዑስማን ኢብኑ አፋንን ያገኛቸዋል ረዲየላሁ ዐንሁ ዑስማን ኢብኑ አፋን ታዲያ በዛን ጊዜ የኡም ኩልሱም ባል እንደነበረ አውርተናል ታዲያ ዑስማን ኢብኑ አፋን ገበያ ላይ በወጡበት ይጠይቁታል ምን ልሰራ መጣህ ነው ሲለው ይሄንን እየሸጥኩ ነው ይለዋል ዋጋው ስንት እንደሆነ ሲጠይቀው አሊ ረዲየላሁ ዐንሁ ትልቅ እድል እንደመጣለት ገባው ምክንያቱም ዑስማን ኢብኑ አፋን በጣም ከበርቴ ነበሩ በጣም ባለሀብት ነበሩ ስለዚህ ይህንን እድል ማሳለፍ አልፈለጉም ባንዴ 4 ድርሃም የነበረውን ጋሻ ወደ 400 ድርሃም ባንዴ ይቀይሩታል ዋጋውን ሲጠይቃቸው ያለምንም ማግራራት 400 ድርሃም ነው ብለው ይነግሯቸዋል ዑስማን ኢብኑ አፋንም ለነሱ ተራ ነበረ በጣም ሀብታም ነበር ስለዚህ አውጥቶ 400 ድርሃሙን ይሰጣቸውና ያንንም ጋሻ የተጋብቻውን ነገር ሰምተው ስለነበረ ይሄ ደግሞ የጋብቻ ስጦታ ይሁንልኝ ብለው ይመልሱላቸዋል ስለዚህ 400 ድርሃማቸውን የሚያዙ ከዛ ደግሞ የጋብቻ ስጦታ ተብሎ ደግሞ ያይዘውት የነበረው ጋሻም ተመለሰላቸው ማለት ነው ይሄንን ደግነት ወደ ነብዩላህ አለይሂ ሰላቱ ወሰለም ተመልሰው ደግሞ ይነግሯቸውና ያደረጉላቸውን ስጦታ ሲነግሯቸው ያቁ ስለነበረ ሁሉም ዘንድ ዑስማን ኢብኑ አፋን በጣም ታዋቂ ነበረ በለጋሽነቱ በሚያደርገው የነበረው አስተዋጽኦ ስለሚታወቅ ነብዩላህ አለይሂ ሰላቱ ወሰለም ዱዓ ያደርጉለታል ታዲያ እቺ የጀነት እንቁ ምርጥ ሴት መህሯ 480 ድርሃም ሆኖ ወደ አሊ ቤት ለመሄድ ተወስናለች ማለት ነው እቺም 480 ድርሃም በዚህ ጊዜ ስንት ነው አትሉኝም አይደል እሱን እናንተ አስቡበት ታዲያ ያንን ብር ነብያችን አለይሂ ሰላቱ ወሰለም ለአሊ ለሽቶና ለአንዳንድ ለሚያስፈልጉ ለቤት እቃዎችና ለቤት ነገሮች እንዲውል ይነግሩታል ይህ ብቻ በቂ አልነበረም ለተጨማሪም ለሰርጋቸው የሚያስፈልጉ አንዳንድ ነገሮችን በሌሎች ሰሃባዎች በነብያችን አለይሂ ሰላቱ ወሰለም ይመቻችላቸዋል ነገር ግን ቤታቸው ውስጥ ከአንድ አልጋ ውጪ ምንም አይነት ነገር አልነበራቸውም ያም አልጋ ኢቭን ነብያችን አለይሂ ሰላቱ ወሰለም በእጃቸው ነበር ይሰሩላቸው በዚህ አልጋ ብቻ ትዳራቸው ተመሰረተ ማለት ነው ስለዚህ እናስበው ቤቷ እንኳን በአባቴ የተሰጠ ምርጥ ስጦታ አልጋ ብቻ ይዘው ነው ትዳር እንዲመሰርቱ የተደረገው ለዚህ እነዚህ በጣም ሀያ ያላቸው አላህን የሚፈሩ ትንንሽ ልጆች ለጋብቻ ሲቀርቡ የሰርጋቸውን ጊዜ ወይም ደግሞ ጫጉላቸውን ማሰብ ቀላል ነው
ነቢያችን አለይሂ ሰላቱ ወሰላምም ስጋታቸውን የነበራቸውንም ሀያ ስለሚያውቁ የሰርጋቸው ምሽት ቤት እንዲጠብቋቸው ይነግሯቸዋል። በሰርጋቸውም ቀን ወደ ቤታቸው ይሄዳሉ። በዛን ሰዓት አሊ ረዲየላሁ ዐንሁ ይጠሩና መጀመሪያ ውድእ ካደረጉ በኋላ ውሃ ያደርጉላቸዋል። ከዛም ደግሞ በተራዋ ፋጢማንም ረዲየላሁ ዐንሃ ይጠሩና ውድእ ካደረጉ በኋላ ውሃ አድርገውላቸው እንዲህ ብለው ዱዓ ያደርጋሉ ለሁለቱም። አላሁመ ባሪክ ፊሂማ ወባሪክ አለይሂማ ወባሪክ ፊ ሽብሊሂማ ብለው ዱዓ አድርገው የትዳር ዘመናቸውን ያስጀምሯቸዋል። ታዲያ በጋብቻ ህይወታቸው እንደማንኛውም ሰው ቀላል የሆኑ ፈተናዎችን ብቻ አይደለም ያስተናገዱት፣ በጣም ከባድ የሚባሉ ፈተናዎችንም አይተናል። የመጀመሪያው ከደህንነታቸው የተነሳ በጣም ሩቅ የሆነ ስፍራ ነበር የሚኖሩት። ነቢያችን አለይሂ ሰላቱ ወሰላም ከሚኖሩበት አካባቢ በጣም ርቀው ነበር የሚኖሩት። ያም የሆነው የኑሮ ደረጃቸው ይለያይ ስለነበር ነው። ከዛ ውጪ ደግሞ ነቢያችን አለይሂ ሰላቱ ወሰላም በዛን ጊዜ የሚኖሩበት የነበረው ስፍራ መሬቱ በሙሉ በሐሪስ ኢብኑ ኑዕማን ነበረ የተሰጣቸው። ሐሪስ ኢብኑ ኑዕማን የሚያደርገው የነበረው ምንድነው? ነቢያችን አለይሂ ሰላቱ ወሰላም ባገቡ ቁጥር እዛው ላይ መሬቱን እያስፋፋ አንዳንድ ቤቶችን ይሰጧቸው ነበረ። ነቢያችን አለይሂ ሰላቱ ወሰላም ለፋጢማን ቤት ለመጠየቅ በጣም ሀያ አደረጉ፣ ብዙ የመሬቱን ክፍል ተጠቅመው ስለነበረ። ነገር ግን ደግሞ ናፍቆቱም አላስታላቸውም። ሁለቱም ፍቅራቸውን አስታውሰን እንዲተራርቀው ይኖራሉ ማለት በጣም ከባድ ነበረ። ነገር ግን ከጊዜ በኋላ ፍቅራቸውን ስስታቸውን ሲያዩ ቦታ እዛው ሰጧቸው፣ ፊት ለፊት እንዲኖሩ ተደረገ ማለት ነው። ከዛ ውጪ ግን የቺ የጀነት ቁልፍ የሆነች ሴት በጣም በስራ በድህነት ከመቆየታቸው የተነሳ እጇ ውሃ ይቋጥር ነበረ። በስራ ብዛት በድህነታቸው ብዛት በጣም ይቆስልባት ነበረ። አሊ ረዲየላሁ ዐንሁ ጀርባቸው ወይም ደግሞ ወገባቸው ላይ ሁሌም ህመም ነበረ፣ በጣም ይቸገሩ ነበር። ታዲያ ለምን ነቢያችን አለይሂ ሰላቱ ወሰላምን ለምን እርዳታ አንጠይቅም የሚል ሀሳብ ከአሊ ይነሳል አንድ ቀን። ምክንያቱም ኻዲምም እንኳን ብታገኚ እንዲህ ብለሽ ተቸግረሽ እየኖርሽ ብትጠይቂያቸው ያግዙናል የሚል ሀሳብ ያነሳላታል። በጣም ከብዙ ማመንታት በኋላ ሀያ አድርጋ እንዴት ተጠይቀዋለሁ ያለበትን ጭንቅ ያለበትን ሀሳብ ስለምታውቅ ኃላፊነቱን መጠየቅ በጣም ከብዷት አንድ ቀን ግን ወሰነችና ወደ እሳቸው ትሄዳለች። በሄደችበት ግን አላገኘቻቸውም፣ አጣቸው። ትመለሳለች። ካጣቻቸው በኋላ ግን የመምጣቷን ወሬ ሲሰሙ ነቢያችን አለይሂ ሰላቱ ወሰላም ወደ ቤታቸው ይሄዳሉ። ከሄዱም በኋላ የፋጢማ መጠሻጠሽኛል፣ በሰላም ነው ምን ነበር ብለው ይጠይቋታል። እሷም ሀያ አድርጋ በጣም ኑሮ ስለከበደን ምናልባት ኻዲም እንኳን ብትሰጠን ብለን ነበረ ትላቸዋለች። አልይ እንዳሏት በፍጹም አታነሳም፣ ሀሳባቸውን ትገልጽላቸዋለች። ከዛ ግን ነቢያችን አለይሂ ሰላቱ ወሰላም ባንዴ ሀሳባቸውን ሰብሰብ አድርገው ከዛ የተሻለ ነገር ብሰጣቸው አይሻልም ወይ ይሏቸዋል። ሁለቱም በጣም ተደሰቱ። ከችግራቸው የሚያወጣቸው ምን ሊሰጡን ነው ብለው በጣም ተደስተው ማየት መጠባበቅ ጀመሩ። ነቢያችን አለይሂ ሰላቱ ወሰላም ከእንቅልፋችሁ ሁሌም ወደ እንቅልፋችሁ ከመሄዳችሁ ከመተኛታችሁ በፊት 33 ጊዜ ሱብሃንአላህ፣ 33 ጊዜ አልሐምዱሊላህ፣ 34 ጊዜ ደግሞ አላሁ አክበር በማለት ህይወታችሁን መቀየር ትችላላችሁ። ኻዲም ግን እኔ ልሰጣችሁ አልችልም ይላቸዋል። ይገርመው በዚህም አላበቁም። አሊ ረዲየላሁ ዐንሁ ሲናገሩ ከዛን ጊዜ በኋላ አንድም ሌሊት ሳንል አሳልፈን አናውቅም ይላሉ። ከዛም በኋላ ህይወታቸው እኛ በምናስበው መልኩ ባይቀየር እንኳን አፊያቸው ተመልሶ ሰርተን አይደክመንም ነበር ይላሉ። በምንሰራው ነገር ደስተኛ ነበርን፣ ቤታችን ውስጥ በረካ ጠፍቶ አያውቅም። ሁሌም ምን በማድረግ እነዚህ ሶስት ያልኳችሁን አዝካር ማታ ከመተኛታቸው በፊት በማለት ነበረ ይህንን የሚያገኙት ከነብዩላህ አለይሂ ሰላቱ ወሰላም ነበረ። ታዲያ በትዳራቸው መሃል እንደዚሁ እየሄዱ እያለ በዛን ጊዜ የተለመደ ነው ሁለተኛ ሶስተኛ ሚስቶችን ማግባት በጣም የተለመደ ነገር ነበረ። በዛን ሰዓት ታዲያ የጋብቻ ጥያቄ መጣላቸው ለአሊ ረዲየላሁ ዐንሁ። ጋብቻው ምን ነበረ? የአቡ ጀህልን ልጅ የሆነችው ፋጢማ እንደዚሁ አቡ ጀህልን እናውቃለን፣ የዚህ ኡማ ፊርዓውን ማለት ነው። የእሳቸውን ልጅ እንድታገባ ይጠየቃሉ። ታዲያ በጣም ከባድ ነበረ ለፋጢማ፣ ምክንያቱም ሁለተኛ ሚስት መግባቱ አይደለም። ነገር ግን አቡ ጀህል ለነሱ ምን እንደነበረ ፊርዓውን የሚባለው ሲጀመር በጣም ከባድ የነበረው በሚያሳልፉት ነገር የአቡ ጀህልን ጠላትነት ለነሱ እኔ አልነግራችሁም። በዛ ነበረ ቀልቧ የተሰበረው። ምክንያቱም በሁለተኛ ሚስትነት አንድ ቤት ውስጥ አስቡት የነብያችን አለይሂ ሰላቱ ወሰላም ልጅና የአቡ ጀህል ልጅ በአንድ ቤት ውስጥ ሲሰበሰቡ ማለት ነው። ለዛም ነበር ያልፈለገችው ፋጢማ ቅስሟ መሰበሩን ይህንን ወሬ መሰማቱን ደግሞ ለነብያችን አለይሂ ሰላቱ ወሰላም ሲደርስ እንዲህ አሉ፣ ፋጢመቱ ቢድዓቱ ሚኒ ዩእዚኒ ማዕዛሃ አሉ። ፋጢማ የኔ ቁራጭ ነች፣ እሷን የሚያስቀይም እሷን የሚጎዳ ነገር ሁሉ እኔንም ይጎዳኛል የሚለውን ነገር ተናገሩ።
በነበራቸው ፍቅርም የተነሳ የሷን መጎዳት በፍጹም ሊያዩ አይፈልጉም ነበር። ለዛም ነበር ጋብቻው በዛው የቀረው። ታዲያ የአሊ ረዲየላሁ ዐንሁ ፍላጎትም ሆኖ ስላልነበረ ጋብቻው አልተደረገም። አሊ እና ፋጢማ ታዲያ በዚህ ብቻ አይደለም፣ በጣም ልዩ በሆነ ፍቅራቸውም ይታወቃሉ። ሁለቱ በነበራቸው ፍቅር የሚገልጹ የተለያዩ ግጥሞችን በአሊ ረዲየላሁ ዐንሁ ታሪክ ላይ ተቀምጠውልናል። ከነዛም ውስጥ አንዱ በጣም የምናውቀው ግጥም አንድ ቀን ፋጢማ ረዲየላሁ ዐንሃ ጥርሷን በሲዋክ እየፋቀች በነበረችበት ጊዜ ያንን ሲዋክ መታደሉን ከውበቷ ጥርሶቿ መሃል መግባቱን የሚገልጽ ግጥምም አስቀምጦልን ነበር። ስለዚህ ይህ የሚገልጸው የነበራቸውን የተለየ ፍቅር ነበር። ታዲያ ትዳራቸው እንዲህ በጥሩ ሁኔታ እየቀጠለ ያለ የኡሁድ ጦርነት ይከሰታል። በኡሁድ ጦርነት ጊዜ ነፍሰ ጡር ሆና በጦርነቱ የተጎዱ ሰዎችን በማከም በማገዝ ብዙ ገዛዎችን ታደርግ ነበር። በዛም ጊዜ ነበር በረመዳን ወር አልሐሰን የመጀመሪያ ልጃቸው የተወለደው። ታዲያ አልሐሰን ረዲየላሁ ዐንሁ ሐሰን አይደለም የተባለው የነበረው። እንደተወለደ አሊ ረዲየላሁ ዐንሁ ሐርብ የሚል ስም ነበር የሰጡት። ሐርብ ደግሞ ማለት ጦርነት ማለት ነው። ነቢያችን አለይሂ ሰላቱ ወሰላም ይሄንን ሲሰሙ አይሆንም ጦርነት እንዴት እንላለን ልጅ ብለው ወደ አልሐሰን የሚለው ስም ይቀየራል። ከዛን ጊዜ በኋላ የአልሐሰንና የነቢያችን አለይሂ ሰላቱ ወሰላም የነበረውን ልዩ ፍቅር ከቆይታ በኋላ አነሳላችኋለሁ። በአመቱም ደግሞ ሁለተኛ ወንድ ልጃቸውን ይገላገላሉ። ሁለተኛ ወንድ ልጃቸውም ደግሞ አሁንም አሊ ረዲየላሁ ዐንሁ ሐርብ ብሎ ያወጣለታል፣ ልክ እንደመጀመሪያው ጦርነት ብሎ። ነገር ግን ነቢያችን አለይሂ ሰላቱ ወሰላም በአሁንም ሳይስማሙ ሁሴን የሚለውን ስም ያወጣሉ። ስለዚህ አልሐሰን እና ሁሴን በታሪክ እንደምናውቀው ሁለቱም ነቢያችን አለይሂ ሰላቱ ወሰላም በጣም ይወዷቸውና ልዩ ፍቅር ያሳዩ ነበር። ታዲያ አቡበክር ሲዲቅ በአንድ ሐዲስ ላይ እንደሰማነው ሲናገሩ በተለይ አልሐሰንን ከአባትህ በላይ አያትህን ትመስላለህ የሚል ነገር ሁሌ ይሉት ነበር ሲያገኟቸው። ሁለቱም ለነቢያችን አለይሂ ሰላቱ ወሰላም በጣም ተወዳጅ ልጆች ነበሩ። ኢቭን ሰላት ላይ ሁሉ ባሉበት ሱጁድ ላይ እላያቸው ላይ በጣም ስለሚጫወቱ የነበረው ሱጁድን ካረዘሙ አልሐሰን እላያቸው ላይ ወይም አልሁሴን እላያቸው ላይ ስላለ ነው ይባል ነበር። ሁሉም ያውቃቸው ነበር። ኢቭን ኹጥባ ሲያደርጉ ወርደው ሁለቱንም አቅፈው ነበር ኹጥባ የሚያደርጉት የነበረው። ታዲያ በዚህ ፍቅራቸው ላይ አንድ ሌላ መጨመርላችሁ ነገር ፋጢማ ረዲየላሁ ዐንሃ በጣም እንደምትመስላቸው ነቢያችን አለይሂ ሰላቱ ወሰላምን ነግሬያቸዋለሁ። የሚገርመው ደግሞ ሐሰን ረዲየላሁ ዐንሁ ከወገብ በላይ ሁሴን ደግሞ ከወገብ በታች ነቢያችን አለይሂ ሰላቱ ወሰላምን በጣም ይመስሉ ነበር ይባላል። ከነሱም በኋላ ሁለት ሴት ልጆችን በእህቶቿ የሰየመቻቸውን ዘይነብና ኡም ኩልሱም የተባሉ ሁለት ሴት ልጆችን ወልደዋል። አምስተኛ ልጅም ደግሞ አልሙህሲን የተባለ ወንድ ልጅ ቢወልዱም በወሊድ ሊተርፍ ወይም ደግሞ በህይወት ሊቆይ አልቻለም። ስለዚህ አራት ልጆቻቸውን ይዘው ነው የኖሩት። በህይወታቸው በጣም ደስተኛ ጥሩ ጊዜን አሳልፈው ጥሩ ችግራቸውም ሀዘናቸውም አብሮ እንዳለ ሆኖ ጥሩ የትዳር ጊዜውንም አሳልፈዋል። ከዛም ነበር ታዲያ ትልቁ ሀዘን የተከሰተው። ውዱ ነቢያችን አለይሂ ሰላቱ ወሰላም አሽረፈል ኸልቅ ይታመማሉ። የመጨረሻቸው ቀን ላይም ይደርሳሉ። ቤታቸው ስትገባ እንደ ሁልጊዜው በጉጉት ከነበሩበት ቦታ ተነስተው ግን ሊቀበሏት አልቻሉ። በጣም ተደናገጠች። ሮጣ አጠገባቸውም ተጠግታ ግንባራቸውንና እጃቸውን እንደ ሁልጊዜው ሳመች። የሆነ ነገር እንዳለ ሁሉም ተሰምቷቸዋል። የነበረው ስሜት ግን ለሁሉም በጣም ከባድና አስደንጋጭ ነበረ። ወደ እሳቸውም ከተጠጋች በኋላ የሆነ መልእክት በጆሮዋ ሹክ ይላሉ። ወዲያው በጣም በሚገርም ለቅሶና ጩኸት ማልቀስ ትጀምራለች ፋጢማ። ካረጋጓት በኋላ ሁለተኛውን መልእክት በጆሮዋ አሁንም ይደግማሉ። በጣም መሳቅ ትጀምራለች። በለቅሶዋ ተቃራኒ በጣም በሚገርም ፈገግታ በጣም እየሳቀች በጣም በደስታ አቅፋ ስማቸው ተሰናብታቸው ከነበረችበት ቦታ ተነስታ ወደ ክፍሏ ትሄዳለች። ስትወጣም ታዲያ አይሻ ረዲየላሁ ዐንሃ ምንድነው የተፈጠረው ብላ ስትጠይቃት ምንም አይነት መልስ ሳትነግራት ወይም ደግሞ ምንም እንዳላሏት ተናግራ ወደ ቤቷ ትሄዳለች። ልትነግራት ምንም ፈቃደኛ አልነበረችም። ካለፈ በኋላ ነበር የነገረቻት። መልእክቱ ምን ነበር? የመጀመሪያው መልእክት ይህንን ህመም ይህንን ጊዜ ማለፍ አልችልም የሚል ነገር ነበር የነገሯት። ለዛ ነበረ በጣም በመሪር ሀዘን ያለቀሰችው። ሁለተኛው ሀዘን ደግሞ ከቤተሰቤ ቶሎኔን የምትከታዩ አንቺ ነበርሽ ሲሏት ነው። አስቡት፣ በዛን ጊዜ ወደ 27 28 ዓመት ይሆናታል ፋጢማ ረዲየላሁ ዐንሃ። በዛ ሰዓት ላይ ከአባቷ ከነበራት ፍቅር በአባቷ የነበራትን ስስት ስለምታቅ ከሳቸው ውጪ አንድም ቀን ቢሆን ዱንያ ላይ መቆየት አትፈልግም ነበር። ለዛም ነበር በጣም ተደስታ እየሳቀች እቺ ልጅ እናስባት በ27 እና በ28 ዓመቷ አራት ልጆችን ቤቷ አስቀምጣ። በዛ ሰዓት ግን ሲያሳስባት የነበረው ያለ ነቢያችን አለይሂ ሰላቱ ወሰላም ዱንያ ላይ አንድም ቀን ማደሯ ነበር የከበዳት። ለዛም ነበር
በጣም ደስተኛ የሆነችው ከሳቸው በኋላ ተከትላ እንደምትሄድ ሲነግሯት ማለት ነው። የነበራቸውን ፍቅር ከዚህ ውጪ የሚያሳየን ሌላ ምንም ምሳሌ ይኖራል ብዬ አላስብም። ታዲያ ለሷ ብቻ ሳይሆን ይህ ሀዘን ለሁሉም በጣም ከባድ ነበር። አሊ ረዲየላሁ ዐንሁ ከድንጋጤያቸው የተነሳ ለቀናቶች ምንም አይነት ቃል ካፋቸው ማውጣት አልቻለም ነበር። ያን ነብያችን አለይሂ ሰላቱ ወሰላምን አጥተው ምንም አይነት ነገር ማውራት አልቻሉም ነበር። አነስ ረዲየላሁ ዐንሁ ሲናገሩ የነብያችን አለይሂ ሰላቱ ወሰላምን ደፍን ከጨረሱ በኋላ ስንዞር ፋጢማ ረዲየላሁ ዐንሃ ከኋላችን መጣ። እንዴት ብጨክኑ እንዴት አስችሏችሁ ነው ነብያችን አለይሂ ሰላቱ ወሰላም ላይ አፈር ላያቸው ላይ ያደረጋችሁ ብላ በመርዲር ሀዘን ተቆጣቸው ነበር። ነገር ግን በዛ ሰዓት ላይ የሷ ብቻ ሳይሆን ሁሉም በጣም በከባድ ሀዘን ላይ ነበር ተውጦ የነበረው። ይህ ሀዘን ታዲያ ብዙም አልቆየም፣ ወደ በሽታ ተቀየረ። አሁን ላይም ብዙ ጊዜ እንደምናስተውለው ባልና ሚስት ወይ ደግሞ ቤተሰብ ውስጥ አንድ ሰው ሲሞት አንዱ በጣም በቃ ይሄ ቶሎ እንትና ለምንላቸው ነገሮች አሉ በተለምዶ የምናነሳቸው። እንደዛ በሚመስል መልኩ ወዲያው ነበር የታመመችው በጣም በከባድ ህመም። ከእህቶቿ ከቤተሰቧ ከእናት ከአባቷ የቀረችው ብቸኛ ልጅ እሷ ነበረች። በዛን ጊዜ ነቢያችን አለይሂ ሰላቱ ወሰላምን ከተሰናበቱ በኋላ የመጀመሪያው ረመዳን በጣም ከባድ ነበረ ለመዲና ነዋሪዎች በሙሉ። አይደለም ለነሱ ለኛም ራሱ ቤተሰብ ውስጥ የሆነ ሰው ሞቶ ረመዳን ሲመጣ ወይም የሆነ በዓል ሲመጣ የምንቀበልበት መንገድ በጣም ከባድ ነው። ለነሱ ደግሞ ከነቢያችን አለይሂ ሰላቱ ወሰላም ጋር ረመዳንን ሲጾሙ ሲያሳልፉ የነበሩ ሰዎች ያለ ነቢያችን አለይሂ ሰላቱ ወሰላም ጊዜ ማሳለፍ ምን ያህል ከባድ እንደሆነ አስቡት። ከዛ ግን በሶስተኛው ቀን ከቤቷ ወጣ። ግቢው ላይ እየተዘዋወረች አስማ ቢንት ኡመይስን ትጠራታለች። በጠራችበት ጊዜ ምን ትላታለች? ሰማዩን እያየች በፈገግታ እኔ ስሞት ቀብሬን በማታ እንድታደርጉ ፈልጋለሁ። ያም ምክንያቷ ምን ነበረ? ብዙ ሰው እንዳይመጣ አንደኛ፣ ሁለተኛ ደግሞ የዘይነብ ታሪክ ላይ ከዚህ በፊት እንዳነሳሁላችሁ በነበራቸው ሀያ የተነሳ በዛን ጊዜ በነበረው ንፋስ በዛን ጊዜ በመዲና በነበረው ወቅት ሰው ሁሉ ሲመጣ የከፈን ላይ ኢቭን ከከፈን ውስጥ ሆኖ ራሱ የሚታየው የሰውነታቸው ቅርጽ ያሳስባቸው ነበረ። ያንን ቅርጽ እንዲታይ ስለማልፈልግ ማንም ሰው ሳያይኝ በማታ ሀያ እንደጠበቀች ሰውነቷ እንደጠበቀች እንድትቀበር ነበር የጠየቀችው። በዚህም አላቆመችም። የሚገርመው የምትሸፈንበትን ከፈን ሁሉ ሳይቀር መርጣ ነበረ ያዘጋጀችው። ከዛ በኋላ ደግሞ ይባሱኑ ደግሞ ከከፈኑም በላይ ከሰዓቱ ሁሉ ነገር ከማመቻቸቷ የተነሳ ደግሞ ለአሊ ረዲየላሁ ዐንሁ ጥሩ ሚስት የምትሆነዋን እንዲሁም ደግሞ ልጆቿን ለማሳደግ ጥሩ እናት የምትሆነዋን ሚስት ሁሉ መርጣ ነበረ። ይቺም ሴት ታዲያ የውድ እህቷ የዘይነብ ረዲየላሁ ዐንሃ ልጅ የሆነችውን ኡማማን ነበር እንዲያገቡ አደራ ብላ አስጠንቅቃ ልጆቼንም አንተንም እንትንከባከብ ብላ ውስያ አድርጋ ነበረ። ታዲያ ቤቷ ውጪ ላይ በተቀመጠችበት ሰማዩን እያየች ፊቷ በሚገርም ኑርና በፈገግታ ተሞልቶ ነበረ ሐቋን ያዘችው። ሁለቱንም ያጣውን አልይ እናስበው። አሊ ረዲየላሁ ዐንሁ ለነብያችን አለይሂ ሰላቱ ወሰላም እንደ አባት እንደ ወንድም እንደ ነብይ የነበራቸውን ፍቅርና ናፍቆት ስስት እናስብ። ከዛ ደግሞ ውድ ባለቤቱን ደግሞ ፋጢማ ረዲየላሁ ዐንሃ እንደዛም ይወዳት የነበረው ሚስቱንም በተቀራራቢ ጊዜ ሁለቱንም አጡ። ብዙ ሐዲሶች ላይ አሊ ረዲየላሁ ዐንሁ እንደዛ አይነት ሐዘን በህይወት ያስተናግጅ አላቀም ይላሉ። ታዲያ ይህንን በተሰበረ ልብ ቀልባቸው ግጥምን ሲጽፉ እንደነበረ ነግራቸዋለሁ። በተሰበረ ልባቸው የጻፉትን አንድ ግጥም አንብቤላችሁ የዚህን ክፍል እዘጋለሁ። ማሊ ወቀፍቱ አለል ቁቡሪ ሙሰሊመ ቀብረል ሐቢቢ ፈለም ዩሪድ ጀዋቢ አሐቢቡ ማለከ ላ ቱሪዱ ጀዋበና አነሲተ ባዕዲ ኹለተል አሕባቢ ቃለል ሐቢቡ ወኸይፈ ሊ ቢጀዋቢኩም ወአና ረሒሉ ጀናዲለን ወቱራቢ አከለት ቱራቡ መሓሲኒ ፈነሲቱኩም وحجبت أن أحلي وأن أترابي فعليكم مني السلام تقطعت مني ومنكم كلة الأحباب والسلام عليكم ورحمة الله وبركاته.